የአርማን ሳሩኪያን አባት እንደ አርማን ሳሩኪያን አባት አይነት ሰዎች በጣም ያስገርሙኛል። በተለይ ደግሞ ኤምኤምኤ ኮሚኒቲ ላይ በጣም ምንፈልገው አይነት ሰዎች ናቸው እነዚህና አብዛኛው ፋይተር ኤምኤምኤ ላይ ባክግራውንዱ ሲታይ ወይ ኑሮን ለማሸነፍ ወይ ከድሃ ፋሚሊን የመጣው እንደዛ ነው። ለዚህ ልጅ ግን የስቶሪ ለየት ያለ ነገር ነው። አርማን ሳሩኪያን ከሀብታም ቤተሰብ ነው የመጣው። ያውም አባቱ ሂዝ ቢሊየነር ጋይስ፣ ዝም ብሎ ሀብታምም አይደለም ቢሊየነር የሆነ ሰውዬ ነው። እና አርማን ሳሩኪያን ሌላ ማንኛውም አይነት ነገር መስራት ይችል ነበረ፣ ቺልም ማድረግ ይችል ነበር፣ አለመስራትም ይችል ነበረ። ግን ፓሽኔትድ ነው ልጁ ኤምኤምኤ ላይ። አባትየው ደግሞ እንዴት ሰፖርት እንደሚያደርገው ማለት ነው። ባለፈው የግራፕሊንግ ኢቨንት ላይ በተዘጋጀውም ላይ እንዴት ደስተኛ ሆኖ ሲያሸንፍ ሴሌብሬት እንዳደረገ አይታችኋል። እንግዲህ ፒውርሊ ኤምኤምኤ ግራፕሊንግ እነዚህን ስፖርቶች ኢንጆይ የሚያደርግ ሰው ነው እና ያው ዩኤፍሲ ይፈቅድለታል ኮንትራታቸው ላይ ስትራይኪንግ ማች አይሆን እንጂ ግራፕሊንግ ማድረግ ይችላሉ፣ ችግር የለውም። እና እዛ ላይ እንዲ ሴሌብሬት ኢቭን ዩኤፍሲ ላይ ራሱ ባለፈው ኮቹን ይዞ ሲጥል ምናምን በቃ ሂዝ ኢንተርቴይንድ ባይ ኤምኤምኤ ባይ ግራፕሊንግ። በቃ ኤምኤምኤን ትሩሊ ኢንጆይ የሚያደርግ ሰው ነው እና ሞር አሁን ለየት ያሉ ስቶሪዎች ቢመጡ ደስ ይላሉ አይደል? እንደዚህ ለየት ያለ ሰው አሁን ኢሊያም ትንሽ ባክግራውንዱ ያው እንደሱ ባይሆንም ከአሪፍ ነገር ነው የተነሳው ማለት ነው እና እንደዚህ አይነት ስቶሪዎች ሞር ኢንተረስት ያደርገዋል። ኢዚ የምናየው ቀብጦ ያደገ ልጅ ነው። እንደ ሌሎቹ በጣም ኑሮን ለማሸነፍ እንዲህ ስራ እንዲህ የሚከፍሉት ነገር አጥቶ አሁን መራብ ኮንስትራክሽን ራሱ ዩኤፍሲ ገብቶ ነው ያቆመው። አብዛኛው ታሪክ ተመሳሳይ ነው እና ይሄ ማለት በቃ ፒውርሊ የፋይናንሻል ችግር ሳይኖርብህ ቤስት መሆንን ፕሩቭ ለማድረግ የመረጥከው መንገድ ነው እና ይሄ ነገር ደስ ስላለኝ ያው ብዙ አብዛኞቻችሁ ታውቃላችሁ ላካፍላችሁ ብዬ ነው።